ይሄ ራቁት ስዕሎች ፖርኖግራፊ እሱ አሁን አንድ ከባድ ፈተና ነው። በጣም ብዙ ሰው የሚፈትነው ከባድ ነው። እሱን አሁን በምንድን ነው የምታመልጠው? በማፍጠጥ አይደለም የምታመልጠው። ኃጢአትን የምንሰውርበት የማንገልጥበት ምክንያት ስለምንፈራ ነው። አንድም ስማችን፣ ዝናችን፣ በሰዎች ዘንድ ያለን ተቀባይነት፣ ኢሜጃችን። ከኃጢአት እውቀት በፊት ምኞት አለ ማለት ነው። ትግላችን ከኃጢአት ጋር ሳይሆን ቀድሞ እንዲያውም ከምኞት ጋር ነው። ኃጢአቱን የሚሰውር አይለማም። እንግዲህ ሁለት ነገሮች እንዲያው ግረ መንገድ ልናገር በዚህ ላይ አንዱ መጽሐፍ ቅዱስ በተደጋጋሚ የሚነግረን አሁን ጡንቻችንን እናለማመዳለን አይደል? ክብደት እያነሳን ወይም ሌላ ኤክሰርሳይዝ እያደረገ ባደረግነው ቁጥር ብዙ ባደረግን ቁጥር እየፈረጠና ይመጣል። ጡንቻ ልትመልሰው አትችልም። ፈጣማ ነው የሚሆነው። እንዲያውም አንዳንድ ጊዜ የሆነ ሰው በቡጢ እንድትነርትም ሁሉ ሊገፋፋ ይችላል። አሚን በቃ ሂደቱ ነው። ድግግሞሽ የኃጢአትም ድግግሞሽ ያደነድነናል። ይሄም አይቀር። ስለዚህ ይሄን ድግግሞሽ ከተውነው ወደዚያ ማደጋችን አይቀር። ሁለተኛ ደግሞ ነገር እኔ የማስበው ምንድን ነው ንስሐ የሚባለው መመለስ የሚባለው በተውን ቁጥር ኃጢአት ገላችን እየሆነ ይመጣል። አንድ ሐረግ አለ መጽሐፍ ቅዱስ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ነው ምዕራፍ 3 ላይ ኃጢአታቸው የተከመረባቸው የሚል አንድ ሐረግ አለ። ሴቶች ያታልላሉ ብሎ የሚል አታላዮቹ እና ይሄ ጥያቄ በልቤ ውስጥ ብዙ ጊዜ መጣ። ብዙ ሰዎች ይጠይቃሉ፣ ለምን ተከመረ? ምንድን ነው የሚከምረው ኃጢአቱ ስትል they don't repent ያረጉታል። it's all right ይጨምሩበታል። it's all right ምንም አልሆንኩም፣ አልቀሰፈኝም አምላክ ደግሞ እኔ ብቻ አይደለም ማረገው ሌሎችም ያረጉታል። ደህና ነው እስካሁንም መዘመር ይችላሉ። አሚን ማለት ቸርች መሄድ ይችላል። ከሌሎቹ አንፃር እኔ ደህና ነኝ በማሰብ ይከመራል። ይቆለላል። ከዛ አሁን ቅድም ያልሽው ፖይንት ኦፍ ኖ ሪተርን ይደርሳል። በቃ ታዲያ ምን አረኩኝ? ምንም በፊት የወቀሳ ስሜት መጀመሪያ ይመጣል። እየሟለጠ ይሄዳል። ሟለጠ የሚለውን ቃል ትችላለህ። ያው ቅድም እንዳብራራሁት የኢትዮጵያ ቋንቋዎች ላይ ስለሰሩ ዲግሪውን እንረዳለን። መኪና የሚነዱ ሰዎች የበለጠ ያውቁታል። ጎማ ገና አዲስ ስትገዛ እንትን አለው ለፍሪክሽን እንዲመጭ ጥርስ አለ። ብዙ ስትነዳበት ሊሾ የሚባል ነገር እሱ ማለት በቃ ይለሰልሳል፣ አይዝም፣ አይቆረጥጥም። ህሊና እንደሱ አይነት ባህሪ አለው። ስትድጠው በተደጋጋሚ እንዲህ ስትይው እየሟለጠ ይሄዳል። ከዛ ምንም አይመስልሽ። ምንድን ነው እሱ? አሁን በጣም ብዙ ቦታ በቤተ ክርስቲያን የሚያስጨንቀው ይሄ ነው። አንቺ ያስደነግጣል ብለሽ እንዴ የምትይውን ምንድን ነው እንደዚህ መባነን? እንዴ በቃ ይሄ እኮ የተለመደ ነው። እንትናም እኮ ያደርገዋል ደግሞ ይኸው ሳረገው 3 ዓመት ቆየው ሊል ይችላል። እና እዚያ ላይ ነው መጠንቀቅ ባይነኝ። ቅድም ስለ ኳስ ጨዋታ አንተ አንስተሃል። እኔ ሰፈር ውስጥ ኳስ ስጫወት አንድ ያየሁት ነገር ምን አለ መሰለህ፣ ያኔ የሰፈር ጨዋታ በቃ ሜዳው ላይ በአመድ ነው መስመር ምናቸው ሰርተን ተጫውተናል። አመድ ከእናቶች ወይ ደግሞ ነጭ የሆነ አፈር አለ፣ እሱ መጥቶ ሜዳ ቅርፍ ይሰራል። እሱ ግን ብዙ ሲረገጥ ይደበዝዛል፣ መስመሩ ይጠፋል እና ለሌባ ይመቻል። ወጥቶ መጥቶም አልወጣም። የታለ ህሊና እንደሱ ይሆናል። መስመሮች እንግዲህ መድኃኒቱ ምንድን ነው? መስመሩን እንደገና ማድመቅ። እኔ የሚያዋጣው እሱ ነው። ከየት ነው የምናደምቀው? ከቃሉ እንደገና መልሰ። ለዚህ እኮ ነው በየጊዜው ቃሉን እናንተ ጸሎትን እንካፈል፣ ህብረት ይኑረን ምንልበት እኮ የማድመቅ እኮ ስራ መስመር አለ፣ የጌታ መስመር። እሷን እንደገና ቦክ እናርጋት፣ ትንሽ ስትደበዝ እንደገና ቦክ እናርጋት። እሱ ካልተደረገ ይዞን ነው የሚሄደው እና እኔ እሱ ተገቢ ነው። ስለዚህ ኃጢአት መታለል በሚል ነው የሚጀምረው ማለት ነው። እና ይሄ ደግሞ የመጽሐፍ ቅዱስ ቃል ነው። ነገር አዲስ ኪዳን ውስጥ ማንም በኃጢአት መታለል ምክንያት እንዳይወድቅ ይላል አሁን ዕብራውያን 12 ላይ። ስለዚህ የኃጢአት መታለል አለ። በሌላ ቦታ አሁን ኤፌሶን 4 ላይ ስለ አሮጌው ሰው ሲናገር በምኞቱ በሚያታልል ምኞቱ የሚጠፋውን ኮራፕት የሚሆነውን አሮጌውን ሰው አትከተሉ ይላል፣ አስወግዱ ከእናንተ ይላል። ስለዚህ ማታለል በጣም በቃ አንዱ ስትራቴጂ ነው ማለት ነው። ኃጢአት በማታለል ነው፣ በማስገደድ መልክ ሳይሆን በአብዛኛው በማታለል የማስገደድም አለበት፣ ግን በተለይ ማታለል እና ይሄ ምንድነው? እቺ ማታለልን በደንብ ማሰብ ያስፈልጋል ማለት ነው። ተታላይነት እንዳይኖር ነው አሁን መከላከል ያለብን። ያዕቆብ ላይ ለምሳሌ ያዕቆብ ምዕራፍ 1 ላይ ምኞት ጸንሳ ኃጢአትን ትወልዳለች አይደል የሚለው። ከሱ በፊት ምንድነው የሚለው? ማንም በእግዚአብሔር ፈተናለው አይበል፣ እያንዳንዱ በራሱ ምኞት ሐሳብ ሲታለል ሲሳብና ሲታለል ወደ ኃጢአት ይወድቃል። ስለዚህ እቺ ማታለያ ሐሳብ ውስጥ የምትቀመጥ ነገር ናት ማለት ነው። አእምሮአችን ውስጥ የምትዘዋወር ነገር ናት እና
ከኃጢአት ውድቀት በፊት ምኞት አለ ማለት ነው። ትግላችን ከኃጢአት ጋር ሳይሆን ቀድሞ እንዲያው ከምኞት ጋር ነው። እና ማታለያው ምንድነው ብዬ ነው ዝም ብዬ ቀስ ብዬ ሳስብ ይሄ ቅርብ እርካታ ያልኩት ምንድነው? ይሄ ኢሚዲየት ግራቲፊኬሽን እሱን ማለት ነው። ቅርብ እርካታ እሰጥሃለሁ የሚል ነው የምኞት ማታለያ። እንዲህ አይነት ነገር ነው የምትፈልገው፣ አርካሃለሁ አሁን ብትወስደው። ለምሳሌ ገንዘባዊ ማታለል ሊመጣ ይችላል። ብታገኝ ስንት ነገር ትገዛበታለህ ብሎ ያታልለኛል። ወይም አውስቦናዊ ሴክሹዋል የሆነ ማታለል ሊሆን ትረካለህ፣ አሁን እንደዚህ ብታደርግ በቃ ደስ ይልሃል ብሎ ያታልለኛል። ጊዜያዊ ናት፣ ቅርብ ናት እና የእርካታም ተስፋ እየሰጠች ነው የምታታልለው። ወይም ዝና፣ አሁን ለምሳሌ እንደዚህ ብትል፣ እንዲህ ብታደርግ፣ እዚህ ብትታይ በአንድ ጊዜ ዝና ታተርፋለህ ይላል። እነዚህ ማታለሎች ናቸው። ስለዚህ የምንዋጋቸው መጥተው ቤት ከሰሩ በኋላ ሳይሆን ገና ሳይጀምሩ ሰውየው እንዳለ ማለት ነው። አሁን ወፎች እንዳይበሩ መከልከል አልችልም ያለው ሰው ማለት ነው። አትብረሩ አይደለም። አሁን በዚህም በዛም ወፎች ይበራሉ። ከነሱ ጋር ልታገልብል በጣም አጉል ነው መሆነው፣ አደጋ ላይ ነው የምወድቀው። ወፍ በዚህ አትብረር እያልኩኝ ወፎች ይብረሩ ምን አደርጋለሁ? ግን ጎጆ እንዳይሰሩብኝ ግን እሱን ኃላፊነት ወስዳለሁ ይላል። አናቴ ላይ ጎጆ እንዳይሰሩ እሱን ጠብቃለሁ። ይሄ ምን ማለት ነው? ምኞት ይመጣል ጎርፍ። ያን ጊዜ ቆም ብሎ ይሄ ነገር ቤት እንዳይሰራብኝ አባርራለሁ እላለሁ። እና የመታለል ጉዳይ ቶሎ የመንቃትን ነገር ነው የሚያሳየው። አሁን ባላጋራችሁ ዲያብሎስ የሚውጠውን ፈልጎ በዙሪያችሁ እንዳንበሳ ይዞራል አይደል? እንግዲህ ይዞራል እሱ። አትዞር ልትለው አትችል፣ ጸጥታችሁ ተቃውሙት ነው የሚለው። ስለዚህ ቤት እንዳይሰራብኝ እንዳይገዛኝ ነው እንጂ እንደ ፈጽሞ ሀሳቡ አይመጣም ማለት አይደለም። የኃጢአት ሀሳብ በቃ አገሩ ሙሉ ሞልቶታል። እና እንዴት ነው እሱን የማደርገው የሚል ነው። እኔ እንግዲህ ሁለት ነገሮች እንዲያው እግረ መንገዴ ልናገር በዚህ ላይ። አንዱ መጽሐፍ ቅዱስ በተደጋጋሚ የሚነግረን ሽሽት። አሁን ላይ ደግሞ በጣም ከባዱ ነገር እሱ ነው። ሰዎች ክርስቲያን በሆኑ ቁጥር ይሄ ማሸነፍ የሚችሏቸው መታገል የሚችሏቸው ነገር ያለ ይመስላል። እሱንም እንዲነኩልኝ ስለምፈልግ ነው። ሽሽት የጀግና መንገድ አይመስልም። ግን አሁን በአማርኛ ተረት አለ፣ ፈሪ ለእናቱ ይባላል። የፈሪ ተረት ሊሆን ይችላል። አትሊስት ለእናቱ ህይወቱን ያተርፋል ለማለት። እና ፈሪ ለጌታው የሚሸሽ ሰው ለጌታው አትሊስት ለህይወት ንጽህና ከጌታ ጋር አብሮ ላለ ግንኙነት በጣም ይጠቅማል። እና ይሄ ሽሽት መንገድ እንዲያውም የጀግንነት መንገድ ነው። አሁን ዮሴፍ ሸሸ እንላለን፣ ኮቱን አውልቆ ሸሸ። እሺ ጀግና ነው ፈሪ ነው? በደንብ መጠየቅ አለብን። ከፍተኛ ጀግንነት እውነት ለመናገር እስከዚህ ዘመን ሪፈር የምናደርገው ሰው ሆነ። አዎ እስካሁን ድረስ። ስለዚህ እኔ የጀግንነት መንገድ የማምለጫ መንገድ ሽሽት ቅድም አንቻልሽው ነው መጋለጥ ያልሽው። ይሄንን መጋለጥ ለኃጢአት መጋለጥ ለመታለል መጋለጥን ማምለጥ መሸሽ ነው ዋናው መንገድ። ይሄንን አይኑን ሳያሽ ነው ጳውሎስ የሚናገረው። ሽሽ ነው የሚለው ጢሞቴዎስ። ከዚህ ነገር ሽሽ፣ ክፉ የጎልማሳነት ምኞት ግን ሽሽ። ሽሽትን መልመድ አለብን ነው። ምሳሌ ልስጥ። ለምሳሌ አሁን ይሄ ምንድነው እሱ የሚባለው ይሄ ራቁት ስዕሎች ፖርኖግራፊ፣ እሱ አሁን አንድ ከባድ ፈተና ነው። በጣም ብዙ ሰው የሚፈተን ከባድ ነው። እሱን አሁን በምንድን ነው የምታመልጠው? በማፍጠጥ አይደለም የምታመልጠው። ኖርማላይዝ ለማድረግ በመሞከርም ይስተካከላል። በቃ ይሄ ያለ ነገር ነው አይደለም በሚልም አታመልጥም። መሸሽ ብቻ የሚያወጣ ይሆናል። ስለዚህ እሱን የሚያሳዩ ቻነሎች እነሱን መዝጋት፣ ከነሱ መራቅ፣ ቶሎ ብለህ ሌላ ጋር መለወጥ፣ ይሄ አንዱ መንገድ ነው። ስለዚህ ሽሽት አስፈላጊ ነገር ነው። መንፈሳዊ ስራ ነው ብዬ ነው የማምነው። መንፈሳዊነት ነው መሸሽ። ከክፉ ሽሽ እኮ ማለት መንፈሳዊ ትእዛዝ እኮ አንዱ እሱ ነው። ግን ምንድነው አሁን ያየሁት ነገር ስንሸሽ የት ጋር ነው የምንቆመው ነው ጥያቄ። ሸሽተን ሜዳው ላይ ከቆየን እንደገና ይስበናል በእውነት። ሸሽተን የምንገባበት ግን ያስፈልጋል ማለት ነው። እዛ ላይ አሁን አይተን እንደሆነ ሽሽ ይልና በንጹህ ልብ ጌታን ከሚጠሩ ጋር ግን እምነትን፣ ፍቅርን ተከታተል መሸሸጊያ ያስፈልጋል ማለት ነው። ሪፕሌስመንት ነው። አንዱን ስትሸሽ ሌላ ቦታ የሌለህ ከሆነ ትመለጣለህ መልሰህ። አሁን የሶምሶን ችግር በጣም ትክክል ነው። ደጋግሞ ለምንድን ነው የወደቀው ስትል እዚያው ነው፣ የትም ቦታ አይሄድም፣ በቃ እዛው ነው። አልሰራም፣ ይሄ ነገር አልሰራልሽም ይላታል፣ ግን መልሶ እዛው ነው። ስለዚህ እኔ የሽሽት ቴዎሎጂ ያስፈልግናል። እሱ የጀግና መንገድ ነው። ግን ደግሞ የምንከተለውን ማወቅ አለብን። ከዚያ ወጥቼ የት ልሄድ? አንዱ እንግዲህ ንጹህ ህብረት ነው። በንጹህ ልብ ጌታ ነው የሚጠሩ። ሌላ በዚህ ነገር ውስጥ የማይውሉ ሰዎች ይልቅ ሌላ ነገር ከፍ ያለ ነገር የሚያስቡ ጋር አብሮ መሆን፣ እዚያም አብሮ መሆን ብቻ ሳይሆን አብሮ ቡና መጠጣት ብቻ ሳይሆን እምነትን፣ ፍቅርን፣ ንጽህና መከታተል ማለት ነው። ጀስት ፎሎው ኢት። ስለዚህ ራሳችንን ባተኮርንበት ላይ ነው የምናድገው። የኃጢአት መንገድ እንደዛ ነው። በቆየን ቁጥር ይዞን ወደ ውስጥ ያሰምጠናል። በተውነው ቁጥር ደግሞ ወደ ሌላ ለመሄድ ድል እናገኛለን። እና እኔ እንደዛ ያለ ጎዳና ነው የተሰጠን በአዲስ ኪዳን። ሌባ ለምንድን ነው ተደብቆ የሚሰርቅ? ፈርቶ ነው።
አለው አጣጣ አለው የተያዘ እንደሆነ ልክ እንደዚያው ነው። ኃጢአትን የምንሰውርበት የማንገልጥበት ምክንያት ስለምንፈራ ነው። አንድም ስማችን፣ ዝናችን፣ በሰዎች ዘንድ ያለን ተቀባይነት፣ ኢሜጃችን፣ አንዳንድ ጊዜ ጥቅማችን። አሁን ለምሳሌ ቤተክርስቲያን አገልጋይ ከሆነ ምናልባት የጥቅም ጥያቄ ሊመጣበት ይችላል የተናዘዘ እንደሆነ። ብዙ ሌሎችም ምክንያቶች ይኖራሉ። ፈርተን ነው ባጭሩ። ግን እንደዚህ መቀጠል ይቻላል ወይ? እየፈራን ደሞስ ከቀጠልን አደጋ አለው ወይ ያልሽው፣ በጣም ብዙ አደጋ አለ። አደጋው ምንድን ነው? ያድጋል። ኔቸሩ ኃጢአት የማደግ ኔቸር አለው። በቃ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ የሚላል። ስለዚህ ኃጢአት ያድጋል። ትንሽ ይጀምርና ያድጋል። ካደገች በኋላ ሞትን ትወልዳለች። ሞት እንግዲህ የልጅ ልጅ መሆኑ ነው ማለት ነው። ከምልክት ጀምርና ፕሮግሬስ አለው ማለት ነው። ፕሮግሬስ ያደርጋል። እሱ ነው አደጋው። በሰወርነው ቁጥር አሁን ቤታችን ውስጥ አሁን አንዳንድ ጊዜ አይታችሁ እንደሆነ አይጦች፣ አይጥ እኔ እፈራለሁ። አይጦች አንዱ እኮ በጣም አደገኛ እኮ የሚሆኑት አንዲት አይጥ እኮ አይደለችም አደገኛ የምትሆን ስንተዋት ወይም መፈለግ ሲያቅተን ስትደበቅ ስትሰወር የተባለው ነገር። ከዚያ ቀስ እያለች መራባት ትጀምራለች። ደግሞ 2-3 አትወልድም አሉ። በጣም ብዙ ነው። በአንድ ጊዜ ብላ እንግዲህ ታራባለች። ከዚያ ቤቱ ይወረራል። አክቹዋል ወረራ። ከዚያ በኋላ መጽሐፍ የሚባል ልብስ የሚባል ያው የምታውቁት ነው። ከዚያ በሆነ ምክንያት ደግሞ ለመግደል የሞከርን እንደሆነ ደግሞ አንዷን ብንገድል ነው። ከዚያ ደግሞ ግማት የሚባል የት እንደሞተ ደግሞ ማግኘት ከባድ ነው። ከኃጢአት ጋር ተያዘ። በደበቅነው ቁጥር አንድ ጥግ ተሸሽጎ ለካ ህይወትን ቀስ እያለ ግማት ቀስ እያለ ሲወጣ በኋላ ነው የምናገኘው። ከባድ ነው ደግሞ ሽታው። እና ምን ልበል እንግዲህ ማጽዳት፣ ቤት ማጽዳት፣ ገልጦ ማጽዳት፣ ዕቃ አውጥቶ ማጽዳት ግድ ይሆናል። ኃጢአቱን የሚሰውር አይለማም ነው የሚለው መጽሐፍ ምሳሌ። አደጋ አለው።